አይነ ጥላ ሲባል ከተለያዩ አባቶች በገዳማትና በጸበል ቦታዎች ትሰማላችሁ። አይነ ጥላ ብለን የምንጠራው ሌላ ሳይሆን ራሱ አጋንንት ነው። አጋንንቱ በእውቀታችን፣ በአስተውሎታችን፣ በህይወት መንገዳችን ላይ የእንቅፋት ጥላ ስለሚሆን ነው በተግባሩ አይነ ጥላ የሚለውን ስያሜ ያገኘው። የአይነ ጥላ መንፈስ ከሌሎቹ ክፉ መናፍስት ልዩ የሚያደርገው በውስጣችን አሸምቆ ተደብቆ ከተፈጥሮ ባህሪያችን ጋር ተስማምቶና አድብቶ ስለሚኖር ነው አደገኛ የሚያደርገው። አይነ ጥላ የሚለው የመንፈሱ ስም ብቻ ሳይሆን ተንኮሉ ጭምር በጥንታውያን አባቶች ዘንድ በደንብ ይታወቅ ነበር። አይነ ጥላ ሲባል ግር እንዳይላችሁ በምታውቁትና በሚገባችሁ ምሳሌ ላስረዳችሁ። ለምሳሌ የሀገራችን የመከላከያ ሰራዊት አለ። መከላከያ ሰራዊቱ አንድ ቢሆንም በስራ ድርሻቸው ይለያያሉ። አየር ኃይል፣ እግረኛ፣ ታንከኛ፣ መድፈኛ ወዘተ ተብሎ ይከፈላሉ። ግን አየር ኃይሉም እግረኛውም ታንከኛውም መድፈኛውም ሁሉም ወታደሮች ናቸው። የአጋንንት ሰራዊትም የወል ስማቸው አጋንንት ቢባልም በስራቸው እንደየተንኮል ድርሻቸው ስማቸው ይለያያል። ለምሳሌ ዛር አጋንንት ነው። ግን ዛርን ከሌሎች አጋንንት ልዩ የሚያደርገው ራሱን እንደ ፈጣሪ ማስመለኩ ነው። አምልኩኝ፣ ስገዱልኝ፣ ገብሩልኝ ስለሚል ነው። ሌላው የዛር መንፈስ በዘር ሐረግ ወይም በቤተሰባችን ያለውን የዘር ሐረግ ይዞ የሚዋረስ በመሆኑ ነው ዛር የተባለው። የዛር ውላጅ አጋንንት ነው። የዛር ውላጅ ዛር ያለበት አባት ወይም ዛር ያለባት እናት የሚወልዱት ልጅ የነሱን የዛር መንፈስ ከማፀን ጀምሮ ተዋርሶት አብሮት የሚወለድ መንፈስ ማለት ነው። ወይም በመዋለድ ጊዜ የሚዋረስ መንፈስ ስለሆነ ነው የዛር ውላጅ የሚባለው። በነገራችን ላይ ብዙ ጊዜ የዛር ውላጅ የሚለውን ስለሰማን እንጂ ሁሉም መናፍስት እናታችን ወይም አባታችን ላይ ካለ አሊያም መንፈሱ እናታችንም አባታችንም ሁለቱም ላይ ካለ ልጅ ሲወልዱ እናት ወይም አባት ላይ ያረፈው መንፈስ የሚወለዱት ልጅ ላይ ይኖራል፣ አብሮት ይወለዳል። አይነ ጥላም ልክ እንደ ዛር ውላጅ አለው። አይነ ጥላ ያለባት እናት ወይም አባት የሚወልዱት ልጅ የነሱ አይነ ጥላ የሚወልዱትን ልጅ ከማፀን ከጽንስ ጀምሮ በመጠናወት አብሮት ይወለዳል። በእናትና በአባት ላይ ያለ የአይነ ጥላ መንፈስ ልጃቸውን ከማፀን ጀምሮ አብሮ በመዋረስ ሲወለድ